عند صحابي نبر وطاط صحابي ነው أول الإسلام لاي بمجمرة اسلمنا وقت لاي سورة البقرة لنا سورة الإمران حفظا أول الإسلام لاي سورة البقرة لنا سورة الإمران حفظا سو إن تأمر نبر متايو كاتب الوحي له ينبي وحي صحافي له وهي يطاف اللاتشو قرآن الحفظه ባለበት ሁኔታ ላይ ምን ተፈጠረ ይሄ ሰው ጓደኞቹ የማይሆኑ ሰዎች ሆኑና የሚውላቸው ሰዎች ተበላሹ ሆኑና ያኒ ጂን ቀየረ ከፈረ እንደገና ወደ ሽርክ ተመለሰ ይኳን ቁርአን حفظه حافظ القرآن كاتب الوحي لرسول الله صلى الله عليه وسلم يا نبي وحي صحابي كفر مكسروا بيبقاو ጥሩ ነበር ኩፍሩ ራሱ ላይ ነበር የሚቀረው ነብዩን አዛ ያደርግ ጀመር ነብዩን ያንገላታ ጀመር ነብዩን يعني بسم يعطى جمر من الجمر محمد صلى الله عليه وسلم وهي يرد للنال القرآن لكك للنال من وشوش النو أني نبدركم نصف الناس أني نبدركم من أقرأ يا الأذار الجمر رسول الله صلى الله عليه وسلم إن ساعة نبي دعاء الرقبة اللهم اجعله آيانو إن سوى لسوش من ماريا مكة تقدر قول رسول الله صلى الله عليه وسلم موتا يكرم بكفر موتا فلوت يعني كبروت نظروا تكستوا كقبروا بحلانو كبروت ሙሽሪኮቹ በሚቀጥለው ቀን በቀብር አጠገብ ሲያርፉ ጀናዛው ይቆጥቷል ደነገጡ ይሄ የመሐመድ ሰዎች ስራ ነው እነሱ ናቸው እንዲህ ያደረጋቸው እሱ እነሱ ስለተቃወማቸውና ጥልቅ ጉድጓድ ለሁለተኛ ጊዜ ቆፍና ይቀብሩታል አሁን በሚቀጥለው ቀን ሲያርፉ ጀናዛው ወጥቷል አሁን ጥልቅ ጉድጓድ ይቆፍና ይቀብሩታል ለሶስተኛ ጊዜ ጀናዛው ይወጣል ከዛ ምን ይላሉ ሶስተኛው ተሰያዩት ይሄ የሰው ስራ አይደለም የአላህ ስራ ነው ይላሉ إذن بندسنا واقع سلام وطلعنا ونهجي لله إخواني مريت استقبلتهم مريت تفتشهم مريت انسان اللي تقبلتهم الكلتهم عند رسول الأمين صلوات الله عليه وسلم خيبر زمቻ ላይ እንግዲህ እንደምታውቁት 1850 ሙስሊም ከ10 ሺህ የካህዲያን ጦር ጋር ተጋጥሞ ወይም ደግሞ ተገናኝቶ ድል ያደረጉበት ማዕረካ ነው ከረጅም ጊዜ እንግልት በኋላ የተገኘ ድል የተገኘ ነስር ነው ከረጅም ጊዜ በኋላ የመጣ ፈትህ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ተደሰቱ ሰሃባዎችን በጣም ተደሰቱ ትልቅ ነገር ተገኘ ብዙ ገንዘብ ለሙስሊሞች እጅ ገባ ኃይል አገኙ ነብዩ የገናኢም የምርኮ ክፍፍል ደረሳቸው ብዙ ንብረት እጃቸው ላይ ገባ በመቶዎች የሚቆጠሩ ከብትና ፍየሎች ነብዩ እጅ ደረሱ ነብዩ ሰለላሁ ዐለይሂ ወሰለም በመቶዎች የሚቆጠሩ ከችግር ጊዜ በኋላ የተገኙ ከብቶቻቸውን ይዘው አንድ ቦታ ላይ ተሰማርተው ባሉበት ሰዓት ላይ አንድ የገጠር ሰው አራቢ መጣ ያ አራቢ መጥቶ እነዛን ከብቶች አያቸው ሱብሃንአላህ ይሄ ሁሉ ከብት አንድ ሰው ነው አለ በጣም ብዛታቸው ገርሞት ነው አዎ አሉት ረሱላህ የማን ናቸው ሲል የኔ አሉት ረሱል ሰለላሁ ዐለይሂ ወሰለም ፈለካቸው እንዲያሉት ረሱል ሰለላሁ ዐለይሂ ወሰለም ሰው ያይ በፈልጋቸው ታላይ ከፈለካቸው ወዳቸው ይማውት ረሱላህ በመቶኝ ቆጠር ነው አስቡት ሰው ያላመነም ግን ነብዩ ሰለላሁ ዐለይሂ ወሰለም መርሐባ ብሎ መንዳት ጀመረ ከብቶች والله ይላል አገሬ እስኪደርስ ድረስ እየዞርኩ መለከት ነበር አለ ሰው ተልኮ የሰው ሐቅ መልስ ይለኛል እያልኳል አገሬ ገባሁኝ ከብቶችን እንጂ ቀውሞችን አይሁንና አስኪኑ እናንተ ዘዎች እስልምና ተቀበሉ ሲሰጥ ድህነትን የማይፈራ ነብይ መጥቷል ብሎ ነበር ወደ እስልምና ጥሪ ያደረገው እኔም ልቀልብ ይችላል ነበር ረሱል አንተ እኔም ልቀር አስተናግደዋል عمر بن عبد العزيز أمير በነበሩበት ዘመን የነበረው ረኻ ምቾት ቀላል አልነበረም ኢኮኖሚካሊ ፓወሩ በጣም የሙእሚኖች የተነከረበት ነበር የባህሬን የዘካ ገንዘብ ተሰብስቦ መጣ ይባላል የዘካ ገንዘብ ለማን እንደሚውል ታውቃላችሁ ዑመር ለችግረኛ ሙስሊሞች ይሰጥ ብሎ ሲያሱ ችግረኛ ሙስሊም የለም ተባሉ እዳ ያለበት ሙስሊም ካለ ክፈሉ ቢባሉ እዳ ያለበት ሙስሊም የለም ተባሉ ምን ያደርጉት ገንዘቡ እዳ ያለባቸው ይሁዲና ነሷራዎች ክርስቲያኖች ክፈሉላቸው አሉ ዑመር ብን አብዱል አዚዝ እነሱም ሙስናቸው ተከፈለላቸው ገንዘቡ አልተነካም አሏቸው እንግዲህ አሁንም ዑመር ብን አብዱል አዚዝ ረዲየላሁ ዐንሁ ያላገቡ ወጣት ካሉ ትዳር የሚፈልጉ ዳሯቸው ያላገቡት ወጣት ሙስናቸው እነሱንም ዳርናቸው ገንዘቡ አልተነካም አሏቸው
የሙስሊሞችን ጦር ከመቼውም በተሻለ መልኩ በዘመናዊ መሳሪያ አዘጋጁ ሲሉ የሙስሊሞች ጦር ከመቼውም ጊዜ በላይ የተዘጋጀ ነው ምንም የሚፈልገው የለም አላቸው ታዲያ ምን ይደረግ ነው አሁን ገና ይመጣል ሌላውም ገንዘብ ምን ሊደረግ ነው ተቀምጦ እንግዳው ምን አድርጉታል ዑመር ብን አብዱል አዚዝ ይሄንን ገንዘብ የተለያየ እህል ዘርግዙና በየተራራው ላይ በትኑት ከሙስሊሞች ርዝቅ አዋፋት ይመገቡታል ረዲየላሁ ዐንሁ ሰው አይደለም ዛሬ ስንዴን ዋጋ ከፍ ለማድረግ ባህር ላይ ስንዴ ይወረወራል ባህር ላይ ስንዴ ይጣላል ዓለም በረሃብ እያለቀ ሰው በችግር እየሞተ ባለበት ተጨባጭ አንዱ በሚሊዮኖች የሚቆጠር ኬክ ልደቱን ያቀብራል እዚህ ሰው እየሞተ ይገኛል ይሄ ነው ዛሬ ያለው ይሄ ነው ስልጣኔ የሚለው ይሄ ነው ረሃ የሚለው ይሄ ነው የስልጣኔ መገለጫ አንደኛው ክፍለ ዘመን ስልጣኔ ደርሷል ተብሎ የሚታወጅ ነው አንድ ታጥቆት ነው ይሄ የሙስሊሞች ታሪክ ነው አይደለም ሰው እንስሳ በኒ ኡመዮች እስልምናን ዓለም በሚያስተዳድሩበት ዘመን ምን እንደሰሩ ታውቃላችሁ ዛሬ ሶሪያ ላይ ደማስቆ ላይ የሚገኘው ትልቅ ስታዲየም የተሰራው ለኳስ መጫወቻ ተብሎ አልነበረም በበኒ ኡመያዎች ዘመን የተሰራው ሰው እንስሳዎቹ ከብት ፈረስ በቅሎ አህያ ይገለገልባቸውና ሲያረጁበት ይጥላቸዋል ምን አደረጉ በኒ ኡመያዎቹ ሁለፋዎች እነዚህን ከብቶች የሰው ልጅን ኻድመው አገልግለው እድሜያቸው ሲገፋና ሲደክሙ ሲታመሙ እየተጣሉ አላህ ጊዜ ያስጠይቁን ነው ማከማቻ እናዘጋጅላቸውና እስኪሞቱ ድረስ ሳይራቡ ሳይጠሙ ሳይቸገሩ እንዲበሉ እናደርጋቸው ተብሎ ነው የተዘጋጀው ስታዲየም ከብቱ የደከመበት አደጋ ላይ የወደቀበት ያረጀበት የታመመበት እንዳይጠል ያምጣና ማሳረፍ ያለን እናሳረፍለታለን እስኪሞቱ ድረስ ሳይቸገሩ ከብቶቹ ያልፋሉ ከብት አህያ አስቡት የእخوان እስከምን ደረጃ ድረስ እንደደረሰ እስከምን ደረጃ ድረስ እንደሄደ ሰው አይደለም እኮ እንስሳ የነበረው መብትና ክብር ይሁን ይሄ ነው እስልምና ዛሬ ለአህያ ክብር ተሰጥቷል ስለአህያ መብት የሚጨነቅ ትውልድ ተፈጥሯል የሙስሊሞች ደንግል የሚያስጨንቀው ትውልድ ነው ይሄን ስለአህያ የሚያስበው ይሄ አናት ደም የሚያስጨንቀው ምክንያቱም የውሸት ነው ምላስ ላይ ያለ ውስጥ ላይ ያልገባ እዚህም ቦታ ላይ خندق ዘመቻ ላይ የተፈጠረውን ታሪክ ታስተውሳላችሁ የخندق ቁፋሮ የተደረገ ሙስሊሞች ከሶስት አቅጣጫ ጠላት መጥቶባቸው 23000 ጦር በአቡ ሱፊያን አማካይነት እየተመራ ባለበት ሙስሊሞች የሞት ሽረት ትግል ለማድረግ መዲናን በጉድጓድ ቁፋሮ ባጠሩበት ጊዜ ላይ የተከሰተውን ነገር ታውቃላችሁ ነብዩ ተርበዋል ሁለት ቀን ምግብ አላገኙም ወዳቸው ላይ ድንጋይ አስረው ቁፋሮ ላይ ተሳትፈዋል ይህን የተመለከተ ጃብር ብን አብዱላህ ነው መጥቶ ያ ረሱላህ እንደና ቤት ድጃጃ ወሸዒር አንተ አላህ መልእክተኛኛ ቤት እንደው ትንሽ ነገር አለች ትንሽ ዶሮና ሹርባ ነገር አለች ያችን መጥተው ቢቀምሱ አላቸው ለአንድ ሰው ነው የምትበቃው ነብዩ ሰለላሁ ዐለይሂ ወሰለም ግን ለዋህዲ ነው ያሉት ያ ጃብር ብቻዬን መጥቼ ነው የምበላው ሲሉት ደነገጠ ሀያ ያዘውና ረጁላን ማዕከ ረሱላህ አንድ ሁለት ባለ ደረቦችን ይዘና ሲላቸው ነብዩ ግን ሰሃባዎቹ መካከል ቆሙና አዩሃል ሙሃጅሪን ወልአንሳር እናንተ የአንሳርና የሙሃጅሮች የመካ ሰዎች ዛሬ ምሳ ጃብር ቤት ተጠርተናል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሰሃባዎቹ ደነገጡ ሰይድና ጃብር ደነገጠ እየሮጠ ወደ ሚስቱ ሄደ ሚስቱ ጋር ሄዶ ነብዩ እኮ ጉድ ሰሩና አላት እንዴት ምን አደረጉ ምሳ በጣራቸው በመቶ የሚቆጠሩ ሱሐባ ጃቢር ቤት ነው ምሳሉት አለ ምግቧል አንድ ሰው ነው የምትበቃው ያቺ ሷሊህ ሴት ግን ምን እንዳለች ታውቃላችሁ ቤት ውስጥ ምን እንዳለ ነገራቸዋል አዎ ድጃጃው ሸዒር ትንሽ ቁርባና ትንሽ ስጋና ትያቸዋለሁ ይዘን ነብዩ ማድረግ ያለባቸውን ያቃሉ አንተ ተዋት ትጨነቃለች ረዲየላሁ ዐንሁ ነብዩ ዙሁር ሶላት ሰግደው ሰሃባዎችን በመቶ ቁጥር ያሉ ሰሃባዎችን አሰልፈው ጃብር ቤት መጡ ጃብርን ምግቡን አቅርብልን አሉት ምግቡ ቀረበ ምግቡ ከቀረበ በኋላ በል አንተ በዋቡን اليوم يا جابر አንተ ዛሬ በረኛችን ነህ አሉት ረሱላህ በር ላይ ጠባቂ ነህ በር ላይ ቁመህ አስተናግድልኝ ሰዎቹን አሉ በየተራ አስገባልኝ ምግቡን ለኔ ስጠኝ አሉት ረሱላህ ምግቡ ቀረበ አንዱ ሰሃባ ይገባል በልቶ ይወጣል ጠግቦ ሁለተኛ ይከተላል ጠግቦ ይወጣል መቶ ምናምን ሱሐባ በልቶ ጠግቦ ወጣ ማን ቀራሉኛ ያ ጃብር والله يا رسول الله እኔ እናንተ ብቻ ነን የቀረነው አልኳቸው አለ በልግባና እንብላሉት والله ደስ ገባ ዶሮዋ በአንዲት በኩል ብቻ ተነክታለች እንዳለች ናታለ ረዲየላሁ ዐንሁ ገባው በላናት ነብዩ ሰለላሁ ዐለይሂ ወሰለም
ጃብር አንተና ቤተሰቦችን አላህ በረካ ያድርግልህ ብለው አላህን ለምነው ዱዓ አድርገውለት ወጡ ተመልከቱ ረሱል አሚን ሰለላሁ ዐለይሂ ወሰለም በየትኛውም አጋጣሚ በየትኛውም ወቅት እኔ ብለው ያሉበት ስለራሳቸው የተጠነቀቁበት ወቅትና ጊዜ አይታወቅም ረሱል አሚን ሰለላሁ ዐለይሂ ወሰለም በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል hatta አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም አሁን በእኛ ባገራችን አንድ ሰው በቦልስ ይተብታል አይተብትም እኮ ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም ማለት አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው